ሰቆጣ ቃል ኪዳን ሰቆጣ ቃል ኪዳን ማለት ለመቀንጨር ተጋላጭ የሆኑ የህብረተሰብ ክፍሎችን መታደግ እንዲቻልና ከመቀንጨርና መቀጨጭ ነፃ የሆነ ትውልድ እንዲፈጠር ለማድረግ ያለመ ሀገር አቀፍ ፕሮግራም ነው። ሰቆጣ ቃል ኪዳን አንዲት እናት ከእርግዝና ጀምሮ ህፃኑ ተወልዶ 2 ዓመት እስኪሞላው የተሻለ የአመጋገብ ስርዓት ኖሮት የመቀንጨር ተጋላጭነትን መከላከል የሚያስችል ስምምነት ነው። እንደ ወረዳ ፕሮግራሙ በ2018 የተጀመረ ሲሆን ለፕሮግራሙ ከ3 ሚሊዮን ብር በላይ በጀት ተመድቧል። እስካሁንም በ3 ትምህርት ቤቶች የተማሪ ምገባ እየተከናወነ ይገኛል። የመጸዳጃ ቤት ጥገናም ተከናውኗል። ለቴክኒክና ስትሪንግ ኮሚቴዎች ግንዛቤ ተፈጥሯል። ለጤና ባለሙያዎች፣ ለጤና ኤክስቴንሽንና ለሀገር ሽማግሌዎች ስልጠና ተሰጥቷል። በስርዓተ ምግብ ሞዴል መንደር መፍጠር ተችሏል። ለአካል ጉዳተኞችና ወላጆቻቸውን ላጡ ህጻናት በ140 ሺህ ብር 14 የርቢ በጎች ተገዝተው ተሰጥተዋል። ለ120 ሴቶች 1440 ኮይ ዝርያ ያላቸው ዶሮዎች ተገዝተው ተሰጥተዋል። በአጠቃላይ ፕሮግራሙ ከተጀመረ ወዲህ በርካታ ተግባራት እንደ ወረዳ እየተከናወነ ይገኛል።